በኩል ማለት ነው ወሴት የሚባል ነገሮች አሉ። ብዙ አይነት ነገሮች አሉ። ስራ መግባት እድል የሚኖርበት መንገዶች አሉ። ሌሽ እስከ 2 ወር የሚቀመጡ ለምንድን ነው? የኛ ጥያቄ እሱ ከመስማት ማየቱ አይቀልም ማለቴ ከነሱ ከምትሰማ በአይነ ደግሞ ባሳያ አይሻልም? ኦፊስ ውስጥ እንግዲህ መቼስ ቆልፌባቸው አልመጣም እኮ አይደለ እንዴ? ቀን ኦፊስ ይውላሉ፣ ማታ ወደ ቤት ነው የሚመጡት። ወደ ኮሚኒኬሽን ማየት ማለት እንዴት ነው? አቢራ ታያቸዋለህ። 2 ወር የቆዩትን መጠየቅ ነው። ልጆችሽ ማሪ አንቺ ልጆችሽ ሙሉ ለሙሉ ማለት ወደ ቢሮ ልትወስጃቸው አትችይም። አንቺ ብቻሽ አይደለሽም ቢሮ ውስጥ ያለሽው፣ ብዙ ናቸው ልጆች ማለት ነው። ቢሮ ተዘጋ ማለት ነው በልጆቹ ማለት ሙላ ኖ አይደለም። እኔ ልጆች አንድ ልጅ ቤት ውስጥ አይውልም። ሁሉም ልጆች ነው የምወስደው፣ ሁሉንም ዜጋ ማለት ነው። ሚኒማር አለኝ፣ ፊሊፒን አለኝ፣ ኢንዶኔዥያ አለኝ፣ ኡጋንዳ አለኝ። ኦኬ ሁሉም የተለያየ ሩም ነው ያለው። ኦኬ እዚህ ጋር ያሉት አሁን 4 ልጆች ናቸው ከጀሚላ ጋር ማለት ነው። ኦኬ እቺኛዋ ልጅ ከትላንት ወዲያ ነው የመጣችው፣ ማየት ትችላለች። እቺኛዋ ከሆስፒታል የወጣች ናት። ደግሞ እኔ ሩሙን አሳያለሁ። እላ ያሳያችሁኝ እንጂ ግዴታ አይደለም። ወላሂ ስሙ ወላሂ የእናቴ ቀን ይስጠኝ ቪዲዮ ነበር የምወጣው፣ ግን አልለበስኩኝ። ስላለበስኩኝ ነው። የሰው ስም ከምታጠፉ ማየቱ ይቀላል። አዳምጪ፣ እኛ አንቺ ስም አላጠፋንም። አንቺ እርዳታ ፈልገሽ ብዙ ቅሬታ ያለን አለን አላችሁ እኮ ምንም አይነት ለምን በዚህ መንገድ ነው የምትወስጂው? እኔ ማለት ልጆች የላክልን ቮይስ ይሄ ነው ማለት የኔን ጥያቄ ይሄ ነው። እኔ አንቺ ማለት ሌላ ሩም እኮ የለም። ላሳይህ እንዳለ ቤቱን እንዴ ኢትዮጵያ ኡጋንዳ የተለያየ ክፍል አለው። ኦኬ አሳየው ያለኝ ኡጋንዳ 2 አለኝ። ለዚህ ነው ማለት የምክን ሳሪ ማለት አሁን ሰዓቱ አይደለም። እቺ እህታችንን እንጨርሳትና ትሄድ ወደ ሀገር በቃ አንቺ ማለት ከነ ማብራሪያ ከነ ማስረጃ ይሁ ቤቲ ይሁ አኮሞዴሽን ይሁ ልጆቹን መግባትም ማውራትም ከፈለጉ ምን ያህል ጊዜ ተቀመጡ። ይሄ ማለት ጊዜው ሰዓቱ ይመጣል። አሁን በዚህ ሰዓት እኔ ጥያቄ እንደዚህ አይነት ነገሮች አሉ እኔ የምፈልገው ምን እንደሆነ ታውቃለህ ታሜ? አሁን የእሷን ነገር የአሚራን የእሷ የጀሚላን ነገር ሁሉ ማድረግ መጨረስ ከዛ በኋላ ግን አንቺ አሚራ ሀቅ አለኝ የምትይ ከሆነ ቢኮዝ እኛ ምን እንደሆነ ታውቂያለሽ። አሁንም እርዳታ ፈልገሽ የመጣሽው አንቺ ነሽ፣ እኛ አይደለም። እግዚአብሔር ደግሞ መልካም። እኔ እርዳታችሁ ምን አድርጉልኝ ብዬ ነው የመጣሁኝ። ጥያቄ እኮ ለጥያቄ ያህል ነው የመጣሁኝ። አሁንም አትሳሳቺ ነይ አንቺ አብሬያቸው መቼ ነው የተመለስሽው ከስራ ቦታ? ስንት ልጅም ኦፊስ ውስጥ እንዳለ አብሬያቸው። ልጆቹን አታስወጫቸው ወደ ሚዲያ። ቤተሰቦቻቸው እያዩ በጣም እየተጨናነቁ ስለሆነ አያስፈልግም። ነገርኳችሁ አይደለም። ጥያቄ ላይ ቅር ያለኝ ገለማን ያለ እያልሽ እኮ ነው ያለሽው። አሚራ ከአንቺ አይደለም ከእናቴ ልጅ እርዳታ የምፈልግ ሴት አይደለሁም። አታውቂኝም። ስለማታውቂኝ ነው እኔ እርዳታ እናንተ ጋር መጣሁኝ። ለጥያቄ ያህል ነው። ተቀጥ አሚራ አዳምጪ يا اخي انا كلمتكم ساعه المفروض تفهموا مني يعني تفهموني شويه بس اقل شيء انا قلت لكم شغاله في المكتب مش مكتبي هذا ما تصارخي اوكي ما تصارخي اول شيء ما تصارخي انتم ما قاعد تسمعوني تكلمي شوي حبيبتي الله يرضى عليك انت قلتي انا ما ابغى مساعدتكم انت ليش جيتي سوشيال ميديا ما في مساعدتكم قلت لك على سؤال ما شاء الله عليك انا بعرفك اسكماتش درست كلك سو እንደሆንሽ ጥሩ አስተሳሰብ ነው ያለሽ አንቺ ማለት አሁን እኔ ጋር በመደወልሽ ታሚ ምን ይመስልሃል? ምን ማድረግ አለብኝ? ይሄ በራሱ ማለት እርዳታ ነው። የሀሳብ እርዳታ ሰጠሁሽ ማለት ነው። ስለዚህ አንቺ ማለት ከዚህ ወገን ማለት በመሀል ለምን እናንተ እርዳታችሁ አልፈልግም እንደምትዩ አይባልም እኮ አሚራ። ምን ሆነሽ ነው? አንቺ ነሽ ለእርዳታችን የመጣሽው አለችኝ። እኔ እርዳታ مش محتاج منها شو المشكلة እኔ ራሱ ነገ መጥቼ ሳሪ እርቂ ላውራት ከይቅርታ ጋር ጋይስ፣ ትናንትና ምን ተብለው ነው እና አሚራ የገቡት? ትናንትና እና አሚራን አስገቧቸው ወይም ኪኪ የምትባል ልጅ አስገቧቸው ተብለው ለምንድን ነው የገቡት? እኛ ቤት ለምንድን ነው የገቡት? ከይቅርታ ጋር 2 የታመሙ ልጆች አሉ። ወደ ሀገር ለመግባት ይፈልጋሉ፣ እርዳታ ይፈልጋሉ ነው ያለችው ኪኪ። ስለዚህ ከዚህ በላይ ምንድን ነው የምትፈልጊው? ሰው በሀሳብ ምረዳ በገንዘብ ምረዳ አንድ አይነት ነው። ነገር ግን ጥያቄ
አለን ብለን ያለው አሁንም ጥያቄ አለን። ይህን ጥያቄ ደግሞ የመመለስ ግዴታ አለብሽ። አንቺን ለማገዝ ስንፈልግ ደግሞ ጥያቄያችንን ማስተናገድ አለብሽ። በላይ ብላይ ከወጣሽ በኋላ ብዙ ልጆች እኛ ጋር መጥተዋል። ከፈለግሽ ቮይስ ማሰማት እንችላለን። ነገር ግን አሁን ያንን ጥያቄ ማንሳት አልፈልግም። መናደድም አይጠበቅብሽም። አሁን እኔ የምፈልገው እሷን ማገዝ ነው፣ መርዳት ነው። እሷን ረድተን ወደ ሀገሯ ትግባና ከዛ በኋላ እኛ እናወራለን። ምንም ችግር የለውም። አያሳስብም እኮ እንደርስበታለን። በቃ እሷን ማስጨነቅ የለብንም። ስለዚህ አንቺ ደግሞ እንደዚህ እንትን ልትይ አትችይም። አንቺ ላይ ሀቀኛ ነኝ ብለሽ ካልሽ የሚመጣውን ሁሉ ጥያቄ ትናንትና ከሙኒት ጋር በጣም ተጣልታችሁ መጨረሻ ላይ ነው የተስማማችሁት። ኢትስ ኦኬ ኖርማል ነው። ግን በቃ ተይ ሳሪ አልተውም። ምን አገባችሁ? ለምንድን ነው የምትወው? እናንተ በውሸትና በማስመሰል ነው የምትኖሩት። ጀሚላን ለመርዳት እኮ ችግር የለብንም እኛ። በተለይ በእናንተ አይነት ስራ ማለት ብዙ አይነት እንደዚህ አይነት ነገሮች ሊያጋጥማቸው ይችላል። እሱን እንረዳለን። አንቺ ማለት ክፉ ሰው ነሽ እያልነሽ አይደለም። ግን ሰው ማለት የሆነ አስተያየት ሲሰጥ አንቺ ደግሞ አትናደጂ። ያለውን ነገር ኖርማል ተናግረሽ በቃ ሄጂ። ምንም ነገር ያኔ አንቺ እውነትም ምንም አይነት ነገር ከሌለብሽ ለምንድን ነው እንደዚህ የምትጮሂ? ለምንድን ነው ቶሎ የምትናደጂ? ኖ እንደዚህ አይነት አልሐምዱሊላህ እኛ ጋር እንደዚህ የለም፣ እንደዚህ አለ። እንደዚህ ደግሞ እናንተ ቢሮ ስትሆኑ ደግሞ መቼ እንደገቡ መቼ እንደወጡ ሁሉንም ነገር በመዝገባ ነው። ሰዓቱ አይደለም። አሁን የእህታችን ማለት ሌላ ከሷ ጭንቀት ማለት ሌላ ጭንቀት ልንጨምርባት አንፈልግም እንጂ ኖርማል አንቺ ቴክ ኢት ኢዚ ማለት ትልቅ ነገር አትውሰጂ። ሰው እየወቀስሽ አይደለም። ጥያቄ መጣ። ምናልባት ውሸትም ሊሆን ይችላል። ኖ ወንድም አለም እንዲህ አለ እንዲህ አለ አለቀ። ግን በንዴት በጭንቀት ማለት ሰው ለእኛም ቮይስ ልከዋል። ለአንተም ለእኛም ቮይስ ልከዋል። ትናንትና ወጣ አሚራ ራሷ እኔ ሀቀኛ ነኝ እስካለች ድረስ ሳሪ ላኩላችሁ። እሺ የተበደለ ሰው ካለ አገናኙ። አሁን ይችን ግን ሶልቭ እናድርግ ማለት አለ። እኛ እኮ እሷን እያገዝናን ነው፣ እየረዳናት ነው። እሷ ባመጣችሁ ጣጣ ነው አሁን ለምሳሌ እዚህ ጋር እንዲሁን ብለን የምንለው። ስለዚህ ሰው ለመርዳት ሰው መሆን ብቻ በቂ ነው። እኛ ችግር የለብንም። በአንድም በሌላም ሰበብ እሷን የመርዳት ችግር የለብንም። ነገር ግን ለምትጠያቂው ጥያቄ ደግሞ የሰው ልጅ ስለሆነ ስለ ሰው ልጅ ስለሆነ የምናወራው በአግባብ ልትመልሽ ይገባል። ከዛ ውጭ ደግሞ መላላት መጮ ምናምን በመጮ ሰው ማሳመን አትችይም። ከይቅርታ ጋር ትናንትና ያልተናገርኩሽም ግን ዛሬ ትናንትና እሷን ካዩ በኋላ ታሜ በጣም ብዙ ሪከርዶች መጥተዋል። ምክንያቱም የሴትዮዋ ጭንቀት ምንድን ነው ብለን ስንል ያለውን ነገር ነግረውናል። ስለዚህ አንቺ ችግር ከሌለብሽ ነገ ከነገ ወዲያ እንነጋገራለን። ችግር የለብንም። ችግር የለም። እሺ ስለዚህ አሁን ምንድን ነው ማድረግ ያለብሽ? እሷን እናግዛት። በቃ አለቀ። እሷን እናግዛት ታሜ። በቃ እሷን እናግዛት። አካውንት ይስጡን። ነገ ትኬት ቁረጭላት። አንቺ አሁን ሰላም ናት፣ ደህና ናት፣ መሄድ ትችላለች። እንዳልሽው ሪፖርት ከምናምን አይመልሷትም። ሰላማዊ ናት። ትኬቷን አዘጋጅላት። እኛ ደግሞ በአንድም በሌላም ሰበብ እናግዛታለን ብለን ያልን ሰዎች እናግዛት፣ ቃል እናስገባላት፣ አካውንቷን እንስጥ። በቃ አለቀ። ነገ ከነገ ወዲያ አንቺ መተሽ ደግሞ ሳሪ ጥያቄያችሁ ምንድን ነው በይኝ። እኔ ጥያቄን አብራርቼ እነግርሻለሁ። ችግር የለም። በጣም ጥሩ። በቃ እኔ ሰሞኑን ኢንሻአላህ በዚህ 2 ቀን ምናልባት አቡዳቢ እመጣለሁ ወይም እዘይራቸዋለሁ እዛ መክተቡ እና አኮሞዴሽን ማሳየትም ከቻልሽ ታሳይኛለሽ። ችግር የለም። በቃ አየሽ፣ እንደዚህ ነው እህቴ። በተረጋጋ መንፈስ ስታወሪ ሰው ይረዳል፣ ሰው ይተባበራል፣ ምን ይላል። ግን በጩኸት ምንም የምናመጣው ነገር የለም። ለማንኛውም ሀቢብቴ በቃ ጀዛከላህ ኸይር። የእህታችን ብቻ አሁን እንጨርስላት፣ በሰላም ሀገራት ትግባ። ቲኬት እንደገዛሽላት ብቻ ወደ እኔ ኮፒ ፎቶ አስተላልፍልኝ፣ ላኪልኝ። ወይም ከቻልኩኝ እዚህ ከዱባይ አይደል የምትሄደው ወይም እኔ መጥቼ ያያታለሁ ከመሄደው በፊት። አሁን ደግሞ ታሜ ለእሷ ለማገዝ የምናደርገው አካውንት የላትም። እኔ ደግሞ አካውንት እፈልጋለሁ። የራሱ አካውንት እርግጠኛ ሆኖ እንዲሰጥ እፈልጋለሁ። የባንክ አካውንት ማለት? አዎ የባንክ አካውንት። እነ ማሪቶ የላችሁም እዛ? ማሪቶ የላችሁም? ጀሚላ አለኝ ብላለች። ወደዚህ የምትመጣ ከሆነ ወደ አቡዳቢ የምትመጣ ከሆነ ከራሷ ትቀበላለህ አንተ ታሜ። ጀሚላ አላት? አዎ ግን እዚሁ ላይ እያለች ነበር ማገዝ ያለባት። አይ እሺ፣ እንደዚህ ከሆነ አሁን በዋትሳፕ ላክልኝ
ማንሽ አሚራ በዋትሳፕ የለው ላኪልኝ፣ አለች። ሻንጣ ውስጥ የለም። በዋትሳፕ ላኪልኝ። እሺ የለም አሉ። እሺ ጥሩ፣ እንደዚህ እናድርግ። እናንተ ቃል ግቡ። ከዛ በኋላ እንመዝግባችሁ ቃል የምትገቡ የተወሰነ ነገር ነው የምናግዛት፣ የተወሰነ ነገር እናግዛታለን። እናንተ ቃል ግቡላት። ነገ እኔ አካውንቱን ልስጣችሁ። በራሷ በአፏን መጥቷ ትናገር። እንደዚህ እናድርግ። ታምኑኛላችሁ? እንደዛ ይሻላል ጋይስ። ካላስ ጀሚላ ምንም እንዳትጨናነቂ እሺ ማሪ። እኛና የሰው ገንዘብ ሰርቼ ነው የምለወጥ የምፈልገው እንጂ የሰው ገንዘብ አልፈልግም። ግን እናንተ አላህ ይስጣችሁ ይጨምርላችሁ፣ በመተባበራችሁን በማዘናችሁ ተውኝ። እኔ የሰው ገንዘብ እኔ ስሰጥ ነው ደስ የሚለኝ እንጂ የሰው ገንዘብ ቢመጣብኝ አልወድም። ወላሂ አፈበሩኝ ማርያም አመሰግናለሁ። ስሚ ጀሚላ፣ ማርያምን የሰው ገንዘብ አይደለም። ማርያምን ነው የምልሽ፣ በእውነት ነው የምልሽ፣ በእውነት ነው የምልሽ። አንቺ ለሆንሽው ነገር ሁሉ ለከፈልሽው መስዋዕትነት ሁሉ ይሄ ለአንቺ ሲያንስሽ ነው። ምንም ችግር ነገ አንቺ ደግሞ ሂደሽ አንድ ዘለላ እንባ እንድታለቅሽ አንፈልግም። ማርያምን ነው የምልሽ፣ ከእውነቴ ነው የምልሽ፣ የምሬን ነው የምልሽ። እኛ እንርዳ ብለን ለምነን አናውቅም፣ ግን አንቺን እንርዳ የምንለው በምክንያት ነው። ምንም ችግር የለም። መወለድ ቋንቋ ነው፣ ልንገርሽ፣ መወለድ ቋንቋ ነው። ምንም ችግር የለም። አንድ ሰው ገብትሻል አቶ ተቸግሮ አልቅሶ አይደለም እንትን የሚለው ሰው ማጣቱን ራሱ ውስጡ ይናገራል። ማጣት ደግሞ ብር ብቻ አይደለም። እኛ ላደረግንልሽ ነገር ሁልጊዜ ህሊናሽን ይወቅስሻል። የኢትዮጵያ ሕዝብ ቢኖረኝ ነው እህቶቼ ቢኖሩ ነው ትያለሽ። ተመልሰሽ ወደዚህ ሀገር እግርሽ አይረግጥ። የምሬ ነው። ለአንቺ 10 ሰው በቂ ነው። ይህን ያህል ብር አትፈጭ። እሺ በይ፣ ችግር የለም። አይጨምርላችሁ። ግን እኔ እንደራሴ መቼም እንግዲህ አልፈልግም ብያለሁ። እንግዲህ እንደ ንያችሁ ነው በቃ። እኔ ምንም አልመለከትም ከሰው። ንያችሁን እንደ ንያችሁ አድርጉት። እኔ ምንም እንትን የምለው ነገር የለኝም። ብቻ ይሄን ስላላችሁኝ በጣም ነው የዳን፣ በጣም ነው በቃ ወደ ሞላ ማለት ነው። ይሄ ብቻ ይበቃኛል ለኔ። ከገንዘቡ ይበልጥ ማብራራቱ፣ ማባሸሩ ይሄ ነው ለኔ፣ ይሄ ነው ትልቅ ዋጌ። በጣም አመሰግናለሁ። ጀሚ አሁን አንቺ ራሽን አታስጨንቅሽ። ምንም ይሁን ዋናው እያየሁሽ ነው። ኧረ ወላሂ ደህና ነኝ። ኧረ ወላሂ ደህና ነኝ። አይክፋሽ። የምር ደህና ነኝ። የኔ ላላ ብለሽ እንዳይክፋሽ። ማነው የሰደደብኝ ፎቶዬን ግን? ላላ ብላችሁ እኔ እኮ ሽጉጥ ብዬ ልመጣ ነበረ። አይደለም ማታ ደውለንላት ስለነበረ እሷን ተኝታ ስትነሳ ነው እንጂ ማንም ፎቶሽን ሰዱ አይደለም ጀሚላዬ። እሺ እሷ ስትነሳ በተደጋጋሚ ተደውሎ ስላየች ብቻ ነው። ከዛ ስትደውልኛ ደግሞ አሁን እንደዚህ እናትሽን ትቀበያታለሽ ብለን አላት። በቃ ሌላ ምንም አይደለም። እሺ እህቴ ተረጋጊ። እሷ እኮ ልጅ እንዲሁ እያወራሁሽ ስለሆነ ነው። እሺ ጀሚዬ እንጂ ሌላ ነገር አይደለም እኮ እያወራሁሽ ስለሆነ ነው። እሺ የሸውስ የልጅ እኮ ትናንትና የሸውስ የልጅ እዚህ አይደል ያለች የጉረቤቴ ያጎቴ ልጅ። አሁን እሷ ኧረ ጀሚላ ስትለኝ እኮ ደንግጬ እኮ ነው። ጀሚላ እንዴት ነሽ? የእነ ሰይድ እናት ነሽ? የእነ ሰይድ አባት እናት ነሽ ስትለኝ ያነ ስትል እኮ ደንግጬ ነው እንጂ ሌላ ችግር የለውም። ትንሽ ከዚህ ጋር እሺ ጀሚላዬ፣ ለማንኛውም ይሄ ዱንያ ነው። እሺ ዱንያ ደግሞ ኃላፊ ነው። ብዙ ነገር ይፈትነናል። ዱንያ ያልቃል፣ ሀይራ ብቻ ነው የሚቀጥለው። ስለዚህ የሀይራችንን ስራዎች እንሰራለን። ለዱንያ አትጨነቂ እሺ። ዱንያ ላይ ገንዘብ ይመጣል ይሄዳል፣ ጤና ይመጣል ይሄዳል፣ ይታከማል ይድናል። ስለዚህ አንቺ ደህና ሁኚ። ዱንያ ነው በቃ። ዱንያ ጀስት 50 ዓመት 60 ዓመት በቃ አትሊስት በዛ ከተባለ 80 ዓመት ነው የሰው ልጅ የሚኖረው። ስለዚህ ለሀይራችን ነው መስራት ያለብን። ለሀይራችን ደግሞ ኢንሻአላህ ነው እና እንሰራለን። ለዱንያ ግን አትጨነቂ እሺ ውዴ። አሁን አትጨነቁ። እኛ አልተጨነቅንም፣ ወላሂ አልተጨነቅንም። በቃ አንቺም ሰላም ሁኚልን እሺ። ስላየንሽ ብቻ ደስተኛ ነን እሺ። እኛ አስደሳኝንም ሁሉ ይደሳ እንደ የከፋው ሁሉ ይደሳ። ወላሂ እኔ ለሁሉም ነው ዱዓ የማደርገው። ብቻ ዋናው አፍያችን ይስጣል። እሺ እናትዬ በጣም ነው የምናመሰግነው። የአንቺ ምክር ለእኛ በቂ ነው እሺ። እሺ ጀሚላዬ እሺ። አልተጨናነቅንም። አይ አልተጨነቅንም እኮ። ኧረ ተጨንቃችሁ እያለቀሰች አይ ይኸው እየሳኩ ነው። እኔ ለራሴ እየሳኩ ነው። አልተጨነኩም እሺ።
ለማስደሳት ነው እንግዲህ አላህ ሁሉንም ያስደሳችሁ። ለማንም አላዳላም። እኔም ሁሉም ደስ ይበሉ፣ ሁሉም ደስ ይበሉ፣ ሁሉም ያግኝ። አሜን እና እንዳትጨነቂ እሺ። እሺ ጀሚዬ፣ ከዚህ በኋላ ጭንቀት የሚባል ነገር የለም። በቃ ያሳለፍሽውን አንቺና አላህ ብቻ ናችሁ የምታውቁት። ያሳለፍሽውን ነገር አሳልፈሻል። ይሄ በቂሽ ነው። እሺ እሺ፣ ለሀይሩ ነው። ዱኒያ ላይ እኮ ምን ጊዜ የሚሆነው ዱኒያን ደግሞ የተባከለ ሰው ደግሞ ለወዲያኛው ያሳምርለታል። ምንም አይምሰላችሁ። የኔ አሁን መንገላታትና ምን ማለት ምንም መስሎ አይታያችሁ። ለእኔ ግን ደስታዬ እናንተ ደህና ስትሆኑልኝ፣ እኔም ደህና ስሆን አፊያችን አላህ ሲሰጠን ነው እንጂ ይሄ ምንም አይደለም። እኔ የሚያስደስተኝ እናንተ መደሳት ነው እንጂ ከፋችሁ አልፈልግም። ኢንሻአላህ ሁላችንም ደስተኛ እንሆናለን። ራሽን እንዳታስጨንቂ እባክሽን፣ እባክሽን። እሺ አልሐምዱሊላህ ቁርአኑ ከፍታልኝ ዋለች። ሶላቴንም በቃ ሲሳሳተኝ ነበር ልሰግድ ስል ሶላቴን እየተሳሳተኝ ነበር። ሰገድኩኝ። ያው ቁርአኑን እየቀረው እሷን ከፍታልኝ። እሷን በጣም ነው የተተባበረችኝ። እንግዲህ አለ ወደ ሀይራን ብለናል። ለዚህም ሸክም ሁኛት ነው ያለው። እንግዲህ አላህ እንዲያው ሀይረኛውን አላህ ያሳስባል። ማሻአላህ ሰላትሽን ብቻ አታቋርጪ እሺ እናት። እሺ ሰላት ስገጂ፣ ዱዓሽ አድርጊ። ሁሉም ነገር ያልፋል፣ በዚያ ይሞላል። ለሀይሩ ነው ኢንሻአላህ። አላህ እኮ አሁን እንደዚህ ሲሆን እንዳይከፋችሁ ላይክስ አይበል። አብሽር አይዞሽ፣ ራሽን አያስጨንቅሽም። አሚራም እዚህ ናት፣ እሱም ታሜ እዚህ ነው፣ ይሄዳል። ምንም ችግር የለም። በቃ ይሄ ችግር የለውም። አንቺ አታስቢ። ነገር ግን እኛ የምንፈልገው የአንቺን ጤና ነው፣ የአንቺን ሰላም ነው፣ ሌላ ነገር የለውም። ስለዚህ እኛ አሜን። ስለዚህ እኛ በቃ አሁን እነሱ ልጆችን ቻው ባያቸው ይውጡና ጀስት ቃል የሚገቡ ሰዎች ካሉ ቃል ይጉልሽና ያግዙሽ። በቃ ነገ አንድ ቀን ልንገርሽ፣ አንድ ቀን ይኸውልሽ ልንገርሽ፣ አንድ ነገር ብቻ አድርጊልኝ እሺ ጀሚላ። እኛ የምናግዝሽን ብር ኢትዮጵያ ትሄጂና ሰላማዊ ሆነሽ ብር የማያስፈልግሽ ከሆነ ትመጪና ምን እንደምትይ ታውቂያለሽ? ሳሪ እናንተ ይህንን ብር አግዛችሁኝ ነበረ ጂዛሃል ላይ ከይር ግን እኔ ብሩን አልተጠቀምኩበትም ስለማልፈልገው ከእኔ ለባሰ ችግረኛ ስጡት ብለሽ ነይና ደግመሽ ስጭንሽ። እኛ ግን ቃላችንን እናክብር። እሺ ሳሪዬ እና ታሜ በጣም ነው የምናመሰግነው። በጣም 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 እናመሰግናቸዋለን። ወላሂ ጀዛችሁን አላህ ይክፈላችሁ። በቃ ሽኩረን ብለናል። በጣም እናታችንን በአይናችን እንድናይ ስለረዳችሁን በጣም እናመሰግናለን። እሺ ተረጋጉ ሀቢብቲ። ኢንሻአላህ ማዘር በሰላም ትገባለች ከእናንተ ጋር። ኢንሻአላህ ደግሞ በቪዲዮ የዛኔ ገብታችሁ አንድ ላይ እኔ ጋር ታሳይኛለች ማለት ነው። ኢንሻአላህ ኢንሻአላህ። ብቻ እናንተ ደግሞ ዱዓ አድርጉላት። እሺ መርሐባ። ደህና ናት። ያው እንደሚታየሽ አልሐምዱሊላህ ደግሞ ትገባለች፣ በኢዝኒላህ በሰላም ትገባለች። ኢንሻአላህ በቃ አድርጓችሁ። እሺ ሀቢብቲ አደራ በቃ ላኩልን ለሁሉ ቀላል። ደግሞ ኮንታክት ቁጥራችሁ አስቀምጡ ወይም ለሳሪ በውስጥ አስቀምጡላት። አሚራ ስልካቸውን ተቀበይ፣ ለእኔም ስጭኝ፣ በውስጥ ላይ ጻፉልኝ። አሚራ ስልካቸውን ተቀበይ በውስጥ። ስልካቸው አለኝ አለሽ? የልጆቿ ማሪቱ የማሪቱ አለሽ? የማሪቱ አለኝ። በጣም ጥሩ አሚራ፣ አንቺም ጀዛከላህ ኸይር አላ ኩል ሸይ ኢንሻአላህ። ያኔ አንቺ የሌሎቹ ነገሮች ደግሞ አያሳስብሽ፣ ጊዜው አለው። አንቺም ደግሞ በተረጋጋው መንፈስ ኖርማልም ሁሉንም ነገር ማስረዳትም ትችያለሽ። እሺ ሀቢብቲ፣ ኢንሻአላህ። ጀዛከላህ ኸይር አሚራ፣ ጀዛከላህ ኸይር።